በዓለም ፖለቲካ ውስጥ አጋጣሚ የሚባል ነገር የለም። በተለይ ደግሞ ጉዳዩ ከቀይ ባህር፣ ከመካከለኛው ምስራቅና ከታላላቅ ሀያላን ሀገራት ፍላጎት ጋር ሲያያዝ። ዛሬ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አዲስ የሜዲትራኒያንና የመካከለኛው ምስራቅ ጥምረት ይፋ አድርገዋል። የዚህ ጥምረት ዓላማ ግዙፍ የኢኮኖሚ ኮሪደርን መፍጠርና በኢራን የሚደገፉ ጽንፈኛ ታጣቂዎችን መመከት ነው። ነገር ግን በእቅዳቸው ላይ እኛን ቀጥታ የሚያገኘን አንድ ትልቅ ቃል አለ። ይህ ጥምረት የአፍሪካ ሀገራትን እንደሚያካትት ኔታንያሁ አበክረው መግለጻቸው ነው። የመካከለኛው ምስራቅ ጉዳይ ከአፍሪካ ጋር ምን አገናኘው ብለን ስንጠይቅ መልሱ የቀይ ባህር ደህንነት የሚል ይሆናል። እስራኤል፣ ህንድና አውሮፓ በቢሊዮን ዶላሮች የሚቆጠር የንግድ መስመር ቢዘረጉም ይህ መስመር የሚያልፈው በቀይ ባህር በኩል ነው። አሁን ደግሞ በየመን ያሉት የሁቲ ታጣቂዎች ቀይ ባህርን የጦር ቀጠና አድርገውታል። ስለዚህ እስራኤልና አጋሮቿ ይህንን የንግድ መስመር ለመጠበቅ በቀይ ባህር ላይ ጠንካራ የሰው ኃይል ያለው ጽንፈኝነትን የሚጠራ ኃይል አጋር ይፈልጋሉ። ያቺ ሀገር ደግሞ ከኢትዮጵያ ውጪ ሌላ ማን ልትሆን ትችላለች? ይህንን ሀሳብ ይበልጥ የሚያጠናክረው የሶማሌላንድና የእስራኤል መቀራረብ ነው። እስራኤል ሶማሌላንድን በይፋ እውቅና መስጠቷና ከቅርብ ጊዜ ወዲህ ሁለቱ አካላት ጠንካራ የደህንነት የዲፕሎማሲ ግንኙነት እየፈጠሩ ነው። እስራኤል በሶማሌላንድ በኩል በቀይ ባህር ላይ የደህንነት መቆጣጠሪያ ማግኘት ትፈልጋለች። ይህ ፍላጎቷ ከኢትዮጵያ ጂኦፖለቲካዊ እርምጃ ጋር በቀጥታ ይገጥማል። ኢትዮጵያ የባህር በርና የባህር ኃይል ሰፈር ለማግኘት ከሶማሌላንድ ጋር ስምምነት መፈረሟ የእስራኤልን የአሜሪካንና የተባበሩት አረብ ኤሚሬትስ ስትራቴጂካዊ ፍላጎት በሚገባ ያሳካል። ኢትዮጵያ በሶማሌላንድ የባህር ዳርቻ ላይ ጠንካራ የባህር ኃይል ካቆመች የቀይ ባህርን ደህንነት ከማስጠበቅ ባለፈ ለዚሁ አዲሱ የኔታንያሁ የመካከለኛው ምስራቅና የአፍሪካ ጥምረት አስተማማኝ ዘብ ትሆናለች ማለት ነው። እነዚህ ሁሉ ድራማዎች እየተሰሩ ባሉበት በዚህ ወቅት የእስራኤሉ ፕሬዝዳንት ወደ ኢትዮጵያ ይመጣሉ ተብሎ መነገሩ እንዲሁ ለሻይ ቡና አይደለም። ይህ ጉብኝት ኢትዮጵያን የዚህ አዲስ ዓለም አቀፍ የደህንነትና የኢኮኖሚ ጥምረት ማዕከል ማድረግ ነው። እንዲሁም ኢትዮጵያ የጀመረችውን የባህር በር ጥያቄ ከጀርባ ሆነው ለመደገፍና የቀጠናውን የኃይል ሚዛን ለማስተካከል ያለመ ትልቅ የፖለቲካ ቼዝ ነው። በቅርቡ በእስራኤል የነበረው የፖለቲካና ማህበራዊ ድባብ በቅርበት ለተመለከተው ሰው ሀገሪቱ ቀጠናዊ የደህንነት መረቧን ለማስፋት ምን ያህል ቆርጣ እንደተነሳች መረዳት አያዳግትም። ይህ ደግሞ አዲስ አበባ ላይ ትልቅ የዲፕሎማሲ እድል ይዞ ይመጣል። ጨዋታው ግልጽ ነው። አዲስ ዓለም አቀፍ አሰላለፍ እየተፈጠረ ነው። ኢትዮጵያ የባህር በር ትፈልጋለች። እስራኤልና አጋሮቿ ደግሞ ቀይ ባህርን የሚጠብቅላቸው ጠንካራ ሀገር ይፈልጋሉ። እነዚህ ሁለት ፍላጎቶች በአንድ ነጥብ ላይ ተገናኝተዋል። በዘመናዊቷ ኢትዮጵያ የፖለቲካና የኢኮኖሚ ምህዳር ውስጥ የብዙሃኑን ልብ የሚያንገበግበውና የሰላ የፖለቲካ ክርክር መነሻ የሆነው አንዱ ትልቁ ጥያቄ የሀብት ክፍፍል ጉዳይ ነው። በከተሞች ሰማይ ጠቀስ ህንፃዎች ሲገነቡ፣ ዘመናዊ መኪኖች መንገዶችን ሲያጨናንቁና በአንድ ምሽት በሚሊዮኖች የሚቆጠሩ ገንዘቦች ሲንቀሳቀሱ ተራው ዜጋ ይህ ሀብት ከየት መጣ? የትክክለኛ ስራ ውጤት ነው ወይስ የፖለቲካ ትስስር ትሩፋት ነው ብሎ መጠየቁ አልቀረም። በሰባተኛው ጠቅላላ ምርጫ የክርክር መድረክ ላይ ትብብር ለኢትዮጵያ አንድነት ይዞት የቀረበው የስርዓት ከበርቴና የሀብት ከበርቴ የሚለው ንጽጽር ይህንን የህዝብ ብሶትና ጥያቄ ፍንትው አድርጎ የሚያሳይ ነው። ይህ ጉዳይ እንዲሁ ተራ የቃላት ጨዋታ ሳይሆን የሀገሪቱን ኢኮኖሚያዊ ጣፋንታ የሚወስን የህልውና ጉዳይ ነው። እስቲ ይህንን ጽንሰ ሀሳብ በጥልቀት እንመርምረው። አንደኛ፣ የስርዓት ከበርቴ ወይንም ደግሞ ሲስተም ካፒታሊዝም። የስርዓት ከበርቴ የሚለው ቃል በራሱ ስሜት ቀስቃሽ ነው። ይህ አይነቱ ባለሀብት ሀብቱን የሚያካብተው አዲስ የፈጠራ ስራ በማምጣት በነፃ ገበያ ተወዳድሮ በማሸነፍ ወይም ማህበረሰቡን በሚጠቅም ምርትና አገልግሎት አይደለም። ይልቁንም እነዚህ አካላት የተወለዱትም ሆነ የተፈጠሩት ከመንግስትና ከፖለቲካ ስርዓት ጋር ያልተገባ ትስስር በመፍጠርና በሙስና ነው። የስርዓት ከበርቴዎች በፖለቲካ ንክኪ፣ በመሬት አቅርቦት፣ በብድር አሰጣጥና የንግድ ፍቃድ በማግኘት ረገድ ልዩ መብት ወይንም ፕሪቪሌጅ የሚሰጣቸው ናቸው። የማዕድን ሴክተሩን ጨምሮ ቁልፍ የኢኮኖሚ አውታሮች ለእነርሱ በልዩ ሁኔታ ይመቻችላቸዋል። እነዚህ የስርዓት ከበርቴዎች የህዝቡን ጉልበትና የሀገርን ሀብት የሚበዘብዙ ናቸው።
አብዛኛው የህዝብ ክፍል የዕለት ጉርሱን ለማግኘት በሚታገልበት ሀገር እነዚህ አካላት በአንድ ምሽት ብቻ በመዝናኛ ቤቶች ወይንም መሸታ ቤቶች ከ1 እስከ 2 ሚሊዮን ብር ሲያወጡ ይታያሉ። የፖለቲካ ሽፋን ስላላቸው እውነተኛና አቅም ያላቸው ነጋዴዎች ወደ ገበያው ገብተው እንዳይወዳደሩ ትልቅ ማነቆ ይሆናሉ። አሁን ባለው የኢትዮጵያ ነባራዊ ሁኔታ በቁጥር የሚያመዝኑትና ኢኮኖሚውን የተቆጣጠሩት እነዚህ የስርዓት ከበርቴዎች መሆናቸው በክርክሩ በስፋት ተነስቷል። ሁለተኛው የሀብት ከበርቴ ወይንም ዌልዝ ካፒታሊስት ነው። በተቃራኒው የሀብት ከበርቴ ማለት የአንድን ሀገር ኢኮኖሚ ወደፊት የሚያራምድ ትክክለኛ የኢንቨስትመንት ተዋናይ ነው። የሀብት ከበርቴ ከላብ አደሩ ጉልበት በመበዝበዝ ሳይሆን ሰርቶ በማግኘትና እውነተኛ እሴትን በመፍጠር የሚበለጽግ ነው። እነዚህ ባለሀብቶች ለዜጎች የስራ ዕድል ይፈጥራሉ፣ ለመንግስት ትክክለኛውን ግብር ይከፍላሉ፣ እንዲሁም ለሀገር አጠቃላይ እድገት እኩል አስተዋጽኦ ያበረክታሉ። ሆኖም እንደ ትብብር ፓርቲ እምነት በአሁኑ ወቅት በኢትዮጵያ ውስጥ ያሉት እውነተኛ የሀብት ከበርቴዎች እጅግ በጣም በጥቂቱ የሚቆጠሩ ናቸው። ይህ ትንታኔ የሚያሳየን ትልቁ ስዕል የኢትዮጵያ ኢኮኖሚ ህመም ያለው እዚህ ላይ መሆኑ ነው። የትብብር ፓርቲ ስልጣን ቢይዝ እነዚህን ከመንግስት ጋር ያልተገባ ትስስር ያላቸው የስርዓት ከበርቴዎች በማስቆም በገበያ መር ኢኮኖሚ ላይ የተመሰረተ እውነተኛ የሀብት ከበርቴዎችን እንደሚፈጥር ቃል ይገባል። በሌላ በኩል ደግሞ ገዢው ፓርቲ ወይንም ብልጽግና ይህንን ትርክት አይቀበለውም። እንደ ኮሪደር ልማትና ዲጂታል ኢኮኖሚ ባሉ ዘርፎች ላይ እየተፈጠሩ ያሉት ወጣት ባለሀብቶች አዲስ ተስፋዎች መሆናቸውንና የግሉ ዘርፍ ከምን ጊዜውም በላይ እያደገ መምጣቱን ይሞግታል። የስርዓት ከበርቴ ወይስ የሀብት ከበርቴ የሚለው ክርክር የቃላት ጦርነት ብቻ አይደለም፣ የፍትሐዊነት ጥያቄ ነው። የሀገሪቱ ፖሊሲ አውጪዎችና የፖለቲካ መሪዎች ከፊታቸው ያለው ትልቁ የቤት ስራ በፖለቲካ ትስስር የሚመጣን አቋራጭ ብልጽግና ዘግተው እውቀት፣ ፈጠራና ጥረት ብቻ የሚያሸንፍበትን እውነተኛ የነፃ ገበያ ሜዳ መፍጠር ነው።